ሰላም ጤና ይስጥልን ኢትዮጵያውያኖች ይሄንን ፔቲሽን እንድንፈርም ቪዲዮ መስራት ያስገደደን ምክንያት ትንሽ ኮምፕሊኬትድ ስለሆነ ነው የዋይት ሃውስ ፔጅ ላይ ነው ፔቲሽኑ የሚገኘው whitehouse.gov ብላችሁ ትገባላችሁ ትንሽ ወረድ ብላችሁ እዚህ ላይ የፔቲሽኑን አድ ታገኛላችሁ እሱ ላይ ክሊክ ታደርጋላችሁ በቀጥታ የሚቀጥለው ፔጅ ይከፈታል እዛ ፔጅ ላይ ነው እንግዲህ ኦፕን ፔቲሽንስ የሚለውን ክሊክ የምታደርጉት ኦፕን ፔቲሽንስ እዚህ ጋር ሰርች የምትሉን ፈልጋችሁ ሰርች ላይ ክሊክ አድርጋችሁ ኢትዮጵያ የሚለውን ትጽፋላችሁ ማለት ነው ለመፈለግ ከዛ ጎ እዚህ ጋር ሁለት ፔቲሽን ታገኛላችሁ የምንፈልገው ሁሉንም ኢትዮጵያ የሚመለከተው ይሄንን ነው ስቶፕ ሰፖርቲንግ ቴሮሪዝም መለሰ ዜናዊ እዚህ ጋር ምን ያህል ፔቲሽን እንደሚያስፈልግና ምን ያህል ፔቲሽኖች እንደተፈረሙ ያሳያል ከሱ በታች create an account የሚል አለ እሱ ላይ ክሊክ ታደርጋላችሁ በዚህ ጊዜ እቺ ዊንዶው ተከፈታለች በጎን በኩል እዛ ላይ ስም ያባስም ኢሜል አካውንት እንጽፋለን ማለት ነው ከስር ወረድ ብላችሁ ደግሞ ያው ሰው መሆናችሁን ለማረጋገጥ ከላይ የተጻፉትን ወልጋዳ ጽሁፎች ከስር አስተካክላችሁ ተጽፏቸዋላችሁ ከዛ ሬጂስተር የምትሏን ክሊክ ማድረግ ነው እዚህኛው ፔጅ ላይ ኢሜል እንደተላከላችሁና ሄዳችሁ ኢሜሉ ላይ ያለውን ሊንክ ክሊክ ስታደርጉት ፔቲሽኑን ወደምትፈርሙበት ፔጅ እንደሚወስዳችሁ ይነግራችኋል በዚህ መሰረት ኢሜላችን ላይ እንሄድና ከwhitehouse.gov የተላከልን ኢሜል እናገኛለን ዝቅ ብለን ተያይዞ የመጣው ሊንክ ላይ ክሊክ እናደርገዋለን ኦኬ አሁን እዚህኛው ፔጅ ላይ ለመፈረም አንድ ክሊክ ብቻ ይቀርናል ቁልቁል ወደታች ስንወርድ ሳይን ዚስ ፔቲሽን የሚል ይገኛል ሳይን ዚስ ፔቲሽን የሚለው ላይ ክሊክ እናደርጋለን and thank you for signing this petition ይላል ኦሬዲ ፔቲሽኑን ሳይን አድርገናል ማለት ነው ምናልባት የፌስቡክ አካውንት ትዊተር አካውንት ካላችሁ ደግሞ እዚህ ፔጅ ላይ ለሌሎችም ሼር እንድታደርጉ ሁሉን ነገር አስተካክሎ ይጠብቃችኋል ለምሳሌ ፌስቡክ ላይ ሼር ለማድረግ ፌስቡክ የሚለውን ክሊክ ማድረግ ነው ሎጊን አድርጋችሁ ካላችሁ ፌስቡክ ላይ በቀጥታ ለጓደኞቻችሁ እዛ ለሚገኙ ወገኖቻችሁ መልእክት ጨምራችሁ ወይም ደግሞ እንዳለ ማስተላለፍ ይቻላል You have signed this petition ይላል ከከረንት አፌር እንደልቡ ነኝ በጣም አሰግናለሁኝ ሌሎችም እንዲፈርሙ አበረታቱ
ለሌሎች ጓደኞችና ቤተሰቦችም ይሄንን አሳውቁ። እናመሰግናለን።